መስከረም አይጠባም ያለ ሀገሬ ሰው ጉድ ሳይሰማ ጉድ ሳይሰማ መስከረም አይጠባም። ሽንኩርት ጉዳይ ሆነች። እንደው ምን አባታችን ይሻለናል እኮ ወንድሞቼ። ወላ አንደርስታንድ ኢት ይገባኛል። ጥንቃቄ መደረግ አለበት። ሮማ ስትሆን እንደ ሮማ ሰዎች ነው የምትኖረው። ፓሪስ ስትሄድ የፓሪስን አይነት ለመሆን ትሞክራለህ የሚል ነገር አለ። ግን ከእውነት እንበል ከተባለ ኦኬ፣ አሁን ያው ወጣት ስለሆነ ይሄ ልጅ አንደኛ ቲክቶክ ፎሎወርም ይፈልጋል ወር ምናምንና ሽንኩርትም ይሸታል። በርበሬ ነው፣ ከሽንኩርትም በላይ በርበሬ ነው። የበርበሬ በጣም ፓወርፉል ናት እና የአበሻ እያንዳንዱ ኮሚኒቲ የራሱ መገለጫ አለው። ኤኒዌይስ እስቲ እንስማው፣ መጀመሪያ ልጁን እንስማውና አሜሪካን ሀገር የሚኖሩ ቲኔጀሮች በጠቅላላ ተማሪዎች በጣም የሚጠሉት ከወላጆቻቸው በጣም የሚጠሉት ነገር በዚህ ቪዲዮ ነግራቸዋለሁ። አንደኛ የሽንኩርት ሽታ። ሽንኩርት እባካችሁ ሀበሻ ወላጆች ፕሊዝ 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 ሽንኩርት ቤት ውስጥ አታብስሉ። ምን ሆነ አሁን ይሄ የሚከብደው? ሂድ ውጡ ወደ ውጭ። ምን ይከብዳል? ሽንኩርት ቤት ውስጥ አታብስሉ። ሽንኩርት አታብስሉ በላቸው። ጭራሽ አንድ የሃይስኩል ሽንኩርት አትግዙ ይሻላል ሲነግረኝ ይቀልዱብኛል። ኦኒየን ኬድ በቃ ሽንኩርት የሚሸተው ልጅ መጣ። እነዚህ ኢትዮጵያውያንና ኤርትራውያን ሽንኩርት ይሸታሉ እየተባለ ነው የሚቀለደው ትምህርት ቤት ውስጥ። ቀላል ነገር ናት። እኔ እንጃ ግን በጣም ነው የሚሸተው። ለምንድን ነው? ድሮ ኢትዮጵያ እያለን በጣም አይሸትም ደግሞ ያን ያህል በጣምም አይሸትም። ነፍሴ ትንሽ ከተሰራ ሮጦ ወደ ላይ ወደ መኝታ ቤት ይወጣል ሽታው እንዳለ። ልብሳችሁን፣ ጫማችሁን። የዚህ ሀገር ቤት ደግሞ አፕስቴርዝ አብዛኛው ካርፔት ነው፣ ምንጣፍ ነው እንዳለ። ምንጣፉ ይይዛል። ዳትስ ዋይ እኮ በየቤቱ ስትገቡ ሌዘር የሆነ ሶፋ የምታዩት እኮ ሽታ እንዳይዝ እኮ ነው ይላል። ልብስ ሽንኩርት ይሸታል አውቃለሁ፣ ሽታ እንዳይዝ። ምክንያቱም ጨርቅ ከሆነ ሽታ አልጨነቅም። ሰው ጋጅ የሌላችሁ ሰዎች ወይ ውጭ አብስሉ ወይ ደግሞ እቤት ውስጥ አትስሩ። ምግብ ያን ያህል ሲጀምር ምግብ ነው ነው በቃ ከአቅም በላይ ነው። ይህን ያህል የሚያሰቃይ ነገር አለ። መንገድ ላይ ስታልፉ፣ እኔ ሀበሻ ሰፈር ነው የምኖረው፣ ሀበሻ ይበዛልኛ ሰፈር። ስታልፉ ራሱ ሽንኩርት ሲቀቀል ይሸታል። ኦፍኮርስ ምግብ ይላል፣ ደስ ይላል። ምራቄን ነው የሚያመጣው። ምን ይሻላል? ምንድነው ምን የሚሻለው? ባህልህን ምግብህን ቤት እንኳን መስራት ትቻለሁ ስለማይመች በቃ እንጀራ ሲናፍቀኝ ወጥቼ ነው። ሌላ ሰፈር ዊድ ይሸት የለ እንዴ? ምንድን ነው ግን ፋሚሊ ሲሆን ግዴታ መሰራት ካለ ይሸት ነገር እኮ አለ። ሌላ የሆነ ቴራስ ላይ በረንዳው ላይ ምናምን ግራጅ ያላችሁ ሰዎች ደግሞ ታስተባስ እና ይሄ አይነት ነገሮች አይ አንደርስታንድ የወጣቱን ጉዳይ የወጣቱ ጥያቄ ይገባኛል። እንደ ኦፍኮርስ ማይነር ነገር ናት። አሁን እንዲህ አይነት ነገር በጣም ሲሪየስሊ ባይወሰድም ለቀልድም ነው አንዳንዴ ፖስት የሚደረገው እና ግን የአበሻ እኔ ትዝ ይለኛል ዴንማርክ ትምህርት ላይ ሆነን ፎቅ 3ኛ ፎቅ ላይ መሰለኝ አብዛኛው ኢትዮጵያ የምንኖረው እና ገና ከሊፍት ውስጥ ስንወጣ ሊፍቱን ከፍተ ወጣ ስትል የበርበሬ ሽታ በጥፊ ይመታሃል ማለት ነው። በዛ ጠጋ ስትል ሽንኩርት ይደግምህና በግራ በኩል ይመታሃል ምናምን እና በቃ እዚህ ፍሮን ላይ አበሻ አለ ማለት ነው እንላለን። እና አይ ቲንክ ይሄ የሚከተለን ነገር ነው። የሄድንበት ቦታ የምናጠፋው አይመስለኝም። ሽንኩርት በርበሬ አለመብላት አንችልም እና ትንሽ ፔይን መሸከም አለብን ነው። ፔይን አይደለም ጀስት የባህል ልዩነት ነው እና ያን ያህል ሸቶ ሰው የሚያሳምም ነገርም አይደለም። ሽታ አይነት አለው ነው እና መጠንቀቅም ጥሩ ነው። ልብሳችንን የኪችን ልብስና ውጭ ለብሰ የምንሄደውን ልብስ መለየት አለብን። ግን በተለይ በጋ ሲሆን ትልልቅ ጃኬት በምንለብስ ሰዓት ኤኒዌይስ ሽታ ሙሉ በሙሉ ማስቀረት የሚቻል አይመስለኝም። ኢትዮጵያዊነትን ባህሉን የለመድከው ምግብ በርበሬ ናት። ፓወርፉሏ ነገር በርበሬ ናት። በቃ ሽንኩርት ሊመስላችሁ ይችላል፣ ግን ትልቋ ፓወርፉል ኢንግሪዲየንት በርበሬ ናት ያለችው እዚህ ውስጥ እና ዶሮ ወጥ ሲሰራ ነው ሽንኩርትና በርበሬ አብሮ ስለሚገባ አድርጎ ሰፈሩን ያሞቀዋል። ምራቄን ነው የሚያመጣው በቃ እና እኔ አትስሩ አልልም፣ መስራታቸውን ቀጥሎ፣ ግን ትንሽ ተጠንቀቁ ነው
ጥንቃቄ ያርጉ። ዲዮድራንት ማርፋ ደግሞ እሱም እንደገና ደግሞ ሸተተን ሊሉ ይችላሉ እና ኧረ ወደዛ ብለህ መኖር ነው እባክህ። ብዙ አትጨነቁ።